አዳምና ሔዋን ገና በመጀመሪያው ዓለም ገና ስትፈጠር ውብ የሆነ ስፍራ ስሙም ኤደን የተባለ መናፈሻ ነበረ። ይህ መናፈሻ ስፍራ በውብ ቀለማት ያሸበረቁ አበቦች፣ ጣፋጭ ፍራፍሬዎችና በውብ አዕዋፋት ያጌጠ ነበር። በዚህ ውብ ስፍራ ነበር ፈጣሪ የመጀመሪያዎቹን ሁለት ሰዎች የፈጠረው፣ አዳምና ሔዋንም ማለት ነው። ሕይወት በዚህ ሰላማዊና ውብ ስፍራ ውስጥ ልክ እንደማያልቅ ደስታ ነበር። አዳምና ሔዋን ቀስ ቀስ እያሉ ያሉበትን ስፍራ እየመረመሩ ያውቁ ጀመር። ከእንስሳት ጋር ያወሩ ነበር። በዛፍ ጥላ ስር አረፍ ብለው ሕይወትን ያጣጥሙ ነበር። ጣፋጭ ፍራፍሬንም እየለቀሙና እየበሉ ይደሰቱ ነበር። ኤደን ገነት ውስጥ ከነበሩ ስፍር ቁጥር ከሌላቸው ዛፎች ውስጥ አንዲት ዛፍ በጎና መጥፎውን የምታሳውቅ ዕፀ በለስ የተባለች ዕፅ ነበረች። ፈጣሪም ለአዳምና ለሔዋን አንዲት ትዕዛዝ ነበር የሰጣቸው። የዚህን ዛፍ ፍሬ አትብሉ የሚል ትዕዛዝ ነበር። ነገር ግን ነገሮችን የማወቅ ጉጉት የነገሮች ሁሉ መጀመሪያ ሆነና አንድ ቀን አንድ ተንኮለኛ እባብ ወደ ሔዋን ቀርቦ በጆሮዋ ይህን ሹክ አላት። የዕፀ በለሱን ፍሬ ብይ እና አንቺም ልክ እንደ ፈጣሪሽ ሁሉን አዋቂ ትሆኛለሽ። የበጎ ነገርና የመጥፎ ነገር ልዩነት ታውቂያለሽ። የበለሱን ፍሬ በጣም በስሎ ጣፋጭ ይመስል ነበር። ያስገኛል የተባለችውንም አዋቂነት እጅጉን ደልሏት ነበርና ሔዋን ከበለሱ ፍሬ በላች። ለአዳምም ይቀምሰው ዘንድ ይዛለት ሄደች፣ ሰጠችውም። እሱም በላ። ነገር ግን በለሱን በበሉ ቅስፈት ዓይናቸው እነሱ ባላሰቡት መንገድ ነገሮችን መመልከት ጀመረ። ፈጣሪያቸውንም በእንቢተኝነትና አለመታዘዛቸው ተገለጠላቸው። ከዚህ በፊት በዚህ ስፍራ እያሉ ተሰምቷቸው የማያውቀው ፍርሃትና ሀፍረት ተሰማቸው። ፈጣሪም ምን እንዳደረጉ ሲያቅ በእንቢተኝነታቸውና ባለመታዘዛቸው እጅጉን ተከፋ። ለዚህም ተግባራቸው ምላሽ ከዚህ ውብ ስፍራ መባረር ነበር። ይህን ስፍራ ለቆ መሄድ ለአዳምና ለሔዋን ሆነ በኤደን ውስጥ ላሉ እንስሳቶችም ቢሆን ቀላል አልነበረም። የኤደን በርም ተዘጋባቸው። ከተፈጠሩ ለመጀመሪያ ጊዜ የሕይወትን ከባድነት ቀመሱ። ከኤደን ውጪ ዓለም አባጣ ጎርባጣ የበዛባትና የማትለመድ ነበረች። ታዲያ አዳምና ሔዋን ነገሮችን ከዜሮ ጀምሮ መማር ነበረባቸው። እንዴት ሰብልን ማብቀል እንዳለባቸው፣ እንዴት ቤታቸውን መስራት እንዳለባቸው፣ በአጠቃላይ እንዴት ነገሮችን ተቋቁመው መኖር እንዳለባቸው ሁሉም መማር አለባቸው። ሕይወት ልክ ኤደን ውስጥ እንደነበር በደስታ የተሞላች ብቻ አልነበረም። ይልቁኑ ለመኖር የግድ መታገል ነበረባቸው። ወደዚህ እንግዳ ስፍራ የመጡት አዳምና ሔዋን የሕይወትን ትርጉም በቻሉት አቅም ለመረዳት እየሞከሩ ነው። ሕይወት ላይ ደስታና ሐዘን፣ ስኬትና ውድቀት፣ ሕይወትና ሞት እንዳለ ተማሩ። ወላጆችም ለመሆን በቁ። ልጆቻቸውንም የራሳቸው ቤተሰብ መምራት እንዲችሉ አድርገው አሳደጉ። በጉዟቸውም አዳምና ሔዋን ስለ ራሳቸው ጥንካሬና ድክመት አወቁ። በሚያጋጥማቸው እያንዳንዱ ችግር እየተማሩበት ያልፉ ነበር። መላመድን፣ መዋደድንና ዛሬን መኖርን ከሕይወት የተማሩት ነገር ነው። አዳምና ሔዋን ስለነበሩበት ኤደን ስፍራ ለልጆቻቸው ይነግሯቸው ነበር። አክለውም የጥሩ ምርጫ አስፈላጊነት እናም ማንም ሰው የውሳኔውን ውጤት እንደሚኖር አስረግጠው ይነግሯቸው ነበር።